ተማሪዎቹ የተሰጣቸውን የመጽሐፍ ቅዱስ ክፍል ሙሉ ጥቅስ ያለ ምንም ስህተት መመለስ ነው ማለት ነው። ቅድም በመግቢያችን ላይ እንዳልኩት ሙሉ ጥቅስ ነው የምትሉት ጥቅስ ግን አንድ ቃል መግደል የለበትም ማለት ነው። ሙሉ ጥቅስ ነው የምትሉት። ተወዳዳሪዎች ጥያቄው ከቀረበላቸው ወይም ደግሞ ጥያቄው ከዳኞች ከተነበበላቸው በኋላ በ30 ሰከንድ ውስጥ ይመልሳሉ። ግልጽ አይደል? በ30 ሰከንድ ሙሉ ጥቅስ ስለሆነና ዙሩ በሁለት ያለቀ ስለሆነ የ5 ሰከንድ ጭማሪ አለው። ስለዚህ በ35 ሰከንድ ውስጥ መልስ መመለስ አለባችሁ ማለት ነው። አሁን በቀጥታ ወደ ዙር 2 እና ወደ መጨረሻው ዙር እንሄዳለን። ሜዳን ገላትያ 3 ከ2 እስከ 5 ገላትያ ምዕራፍ 3 ከቁጥር 2 እስከ 5 ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዲህን የማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራትን የሚያደርግ በሕግ ሥራ ነው ወይስ ከእምነት ጋር በሆነ መስማት ነው? በትክክል ተመልሷል። ዲዲያ የሐዋርያት ሥራ ምዕራፍ 11 ቁጥር 17 እስከ 18 እንግዲህ በኢየሱስ ክርስቶስ እናንተ ከተጠራችሁ በኢየሱስ ክርስቶስ ለእናንተ የተሰጣችሁን በእግዚአብሔር ጸጋ በጌታ በኢየሱስ ክርስቶስ የተሰጣችሁን ናሁ ኢያሱ ምዕራፍ 10 ቁጥር 12 እስከ 13 እግዚአብሔርን በእስራኤል ልጆች እጅ አሞራውያንን በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባኦን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ፣ ሕዝቡን ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይ በሰማይ ላይ ዘገየ፣ አንድም ቀን ሙሉ ያህል ለመግባት አልቸኮለም። አልተመለሰም። ኢያሱ ምዕራፍ 4 ቁጥር 23 እስከ 24 እስከንሻገር ድረስ አምላካችሁ የኤርትራን ባህር በፊታችሁ እንዳደረቀ እንዲሁ ደግሞ አምላካችሁ እግዚአብሔር የዮርዳኖስን ውሃ በፊታችሁ አደረቀ። ይህም የሆነው የእግዚአብሔር እጅ ታላቅነት የምድር አሕዛብ ሁሉ እንዲያውቁ አልተመለሰም። ሜዳን
ገላትያ ምዕራፍ 5 ቁጥር 3 እስከ 6። ገላትያ ምዕራፍ 5 ከቁጥር 3 እስከ 6 ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳቸው ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠብቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። በትክክል ተመልሷል። ኢዲዲያ መዝሙረ ዳዊት 127 ቁጥር 1 እስከ 3። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገዛችን ከንቱ ነው። በማለዳ መገስገዛችን ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። በትክክል ተመልሷል። ናሁ የሐዋርያት ሥራ ምዕራፍ 13 ቁጥር 38 እስከ 41። የሐዋርያት ሥራ ምዕራፍ 13 ቁጥር 38 እስከ 41። እንግዲህ ወንድሞች ሆይ በእርሱ የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ እንድትጸድቁ ዳዊት መዝሙረ ዳዊት ምዕራፍ 53 ቁጥር 1 እስከ 4። ሰነፍ በልቡ እግዚአብሔር የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርግ አንድስ እንኳ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ ሰው ልጆችን ተመለከተ። ሁሉ በደሉ በአንድነትም ረከሱ። አንድስ እንኳ በጎ ነገርን የሚያደርግ አልነበረም። የለም። መዳን የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ 30። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 30። በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርቱንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርንም የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። በትክክል ተመልሷል። ኢዲዲያ የሐዋርያት ሥራ ምዕራፍ 15 ቁጥር 7 እስከ 9። ከብዙ ጩኸትም በኋላ ጴጥሮስም ተነስቶ እንዲህ አላቸው፣ ወንድሞች ሆይ
እግዚአብሔር በመጀመሪያው ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ በመጀመሪያው ዘመን እግዚአብሔር ከእናንተ እኔ እንደመረጠኝ እናንተ ታውቃላችሁ። እናንተም ታውቃላችሁ። ናሁ መዝሙረ ዳዊት ምዕራፍ 146 ቁጥር 3 እስከ 6 ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ፣ ነፍሱ ትወጣለች ወደ መሬቱም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ስም ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ምስጉን ነው። እርሱም ሰማይና ምድርን ባህርንም በእርሱ ያለውን ሁሉ የፈጠረ እውነትንም የሚጠብቅ። በትክክል ተመልሶ ዳዊት መዝሙረ ዳዊት ምዕራፍ 100 ቁጥር 3 እስከ 5 እግዚአብሔርን እንዲበሉት ስራ ግሩም ነው። ኃይለ ብዙ ሲሆን ጠላቶች ዋሹብህ። የምድር አሕዛብ ለእግዚአብሔር ስገዱለት፣ ለእግዚአብሔር ዘምሩ። የምድር አሕዛብ ለእርሱ ስገዱለት፣ ለእርሱ ዘምሩለት፣ ለስሙም ዘምሩለት። ኑ የእግዚአብሔርን ስራ እዩ፣ በሰው ልጆች መካከል ምክሩ ግሩም ነው። አልተመለሰም። መዳን ገላትያ ምዕራፍ 5 ቁጥር 13 እስከ 15 ገላትያ ምዕራፍ 5 ከቁጥር 13 እስከ 15 ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይጸናልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉም እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ኢዲዲያ ኢያሱ ምዕራፍ 22 ቁጥር 5 እስከ 6 ናሁ መዝሙረ ዳዊት ምዕራፍ 136 ቁጥር 10 እስከ 14 ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልም በመካከላቸው ያወጣ ምሕረቱ ለዘላለም ነውና፣ በጸናች እጅ በተዘረጋች ክንድ ምሕረቱ ለዘላለም ነውና፣ የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና፣ በመካከላቸው እስራኤላውያንን ያሳለፈ ምሕረቱ ለዘላለም ነውና። በትክክል ተመልሷል። ዳዊት መዝሙረ ዳዊት ምዕራፍ 37 ቁጥር 1 እስከ 5 መዝሙረ ዳዊት ምዕራፍ 37 ቁጥር 1 እስከ 5 በበደለኛ አትቅና፣ አመፅንም በሚያደርግ አትቅና። እንደ ቅጠል ይደርቃሉ፣ እንደ ሳር ይደርቃሉ፣ እንደ ለመለመ ቅጠልም ይረግፋሉ።
እግዚአብሔር ታመን፣ እግዚአብሔር ታመን፣ እግዚአብሔር ታመን መልካምንም አድርግ፣ እግዚአብሔር ታመን መልካምንም አድርግ። እንግዲህ ዙር 2 የመጨረሻው የባይብል ሻምፒዮንስ የመጽሐፍ ቅዱስ ውድድር በዚህ መልኩ ተጠናቋል። አሁን ማነው የዚህ ዙር አሸናፊ የሚለውን የምንለይበት ሰዓት ነው። የዙር 2 የዛሬው የባይብል ሻምፒዮንስ ከ15 ዓመት እስከ 18 ዓመት በነበረው ውድድር አሸናፊ የሆነው ወይም ደግሞ የሆነችው ከተጠየቀው ወይም ደግሞ ከተጠየቀችው 7 ጥያቄ 7ቱንም በመመለስ የዚህ ዙር አንደኛ ደረጃ ወይም ተሸላሚ ከተጠየቀችው 7 ጥያቄ 7ቱንም በመመለስ የዚህ ዙር አሸናፊ መዳን ሆናለች። በዚህኛው ዙር 2ኛ በመውጣት ያጠናቀቀው ከተጠየቀው 7 ጥያቄ 5ቱን በመመለስ ናሆም ይሆናል። በዚህኛው ዙር 3ኛ በመውጣት ከተጠየቀችው 7 ጥያቄ 4ቱን በመመለስ ኢዲዲያ ሆናለች። ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አሊያም በቴሌግራም መልእክት መላክ ትችላላችሁ። ምዝገባው ከሰኔ 1 እስከ ሰኔ 30 ድረስ የሚቆይ ይሆናል።